በሰልፊዎችና በሱፊዎች መካከል ያለውን ከአንድ ፕሮቴስታንትና ከኦርቶዶክስ ጓደኞች ጋር የሆነ ቦታ እየሄደ ነበር። ከዛን የፕሮቴስታንት መዝሙር ተከፈተ በመኪና ውስጥ። የኦርቶዶክስ ጓደኛችን በጣም ደበረው፣ ተቀየመ። አሁን የምጠይቃችሁ እኔ ሙስሊም ስለሆንኩኝና ነገሩ ስላልገባኝ እንድታስረዱኝ ነው። ሁሉም ወገን ፈጣሪን እያመሰገነ ከሆነ አንድ ሃይማኖት የሌላን ሃይማኖት መዝሙር ማያዳምጥበት ምክንያት ምንድን ነው? ሁሉም እምነት የራሱ ድንበር፣ የራሱ ዶክትሪት፣ የራሱ አምልኮ ያለው ነው። ኦርቶዶክስ ተዋህዶ ደግሞ የሌሎችን እምነት መዝሙራት የምትከለክለው በጥላቻ ሳይሆን በዋና ምክንያቶች ነው። የዶክትሪን ወይም የስነ መለኮት አስተምሮ መለያየትና የምስጢራተ ቤተክርስቲያን ጥቅል ልዩነት እንዲሁም ህግና ስርዓት ጭምር ነው። መቼም የትኛውም ሃይማኖት ህግና ስርዓት እንዳለው እናውቃለን። ለምሳሌ እስልምና በነብዩ መሐመድ ጊዜም በህግ እንደምትመራ ሁሉ ነብዩ መሐመድ ካረፉም በኋላ በህግ እየተመራች እንዳለ የህግ ስርዓቶች ማደራጃ የሻፊዒና የሐነፊ የህግ መጽሐፍት እንዳሉ ይታወቃል። ኦርቶዶክስ ተዋህዶ ቤተክርስቲያንም የምትመራበት ፍትሐ ነገሥት በሚባል ስያሜ የተሰየመ የህግ መጽሐፍ አላት። በዚህ መጽሐፍ አንቀጽ 14 ስለ ጸሎት በተጠቀሰው ላይ ማንን ከማይመስለው ሰው ጋር አብሮ መጸለይም ሆነ አብሮ መዘመር የማይቻል መሆኑን ደንግጎ አስቀምጧል። ሌላው ደግሞ ኦርቶዶክስ ተዋህዶ የራሷ ዜማ ያላት ናት። የዜማው ምንጯም ዝም ብሎ አይደለም። በ6ኛው ክፍለ ዘመን በተደነገገው ቅዱስ ያሬድ የዜማ ስርዓት ነው። የቅዱስ ያሬድ እያንዳንዱ ዜማ ግዕዝ፣ እዝል፣ አራራይ እነዚህ ዜማዎች የራሱ የመንፈሳዊ ምስጢርና የቀኖና ህግ አላቸው። በዘመናዊ መሳሪያ የሚቀነባበሩ የሌላ እምነት ዜማዎች በቤተክርስቲያናችን መንፈሳዊ ስነ ስርዓት ወይም የአምልኮ ህግ መሰረት ህጋዊ ተቀባይነት የላቸውም። ምክንያቱም ደግሞ በመጽሐፍ ቅዱስ እግዚአብሔር የሚመሰገንባቸውን በመዝሙር 150 ላይ ተዘርዝረው ተጠቅሰዋል። በነገራችን ላይ ወንድሜ መዝሙር ክልከላዎች በክርስትና ላይ ብቻ እንዳልሆነ ጠንቅቀህ ታውቃለህ። እስልምናውም አለ። ለምሳሌ የሱፊ የቀደሙ ተከታዮች ባህላዊ መንዙማንና ደፍ ወይም ከበሮ መምታት ሲደግፉ፣ የሰለፊያ ተከታዮች ግን ትልቅ አዲስ ስተትና ሐራም በማለት በጥብቅ ይቃወማሉ። ሆኖም በሰልፊዎችና በሱፊዎች መካከል ያለውን ይህንን ልዩነት በጥላቻ ሳይሆን ሃይማኖታዊ አምልኮ እንዴት መፈጸም አለበት ከሚል መሰረታዊ አስተሳሰብ አቂዳ የመነጨ ነው። አንድ ሰው የራሱን እምነት ድንበር ጠብቆ የሌላውን መዝሙር አልዘምርም ማለቱ ሌላውን መጥላት ሳይሆን የራሱን እምነት ማክበር ነው። አብሮ መጓዝ፣ አብሮ ወዳጅ መሆን ማህበራዊ ህይወት ነው። አምልኮት ግን የመንፈስ ንጽህናም ነው። ስለዚህ ወንድሜ የሌላን እምነት መዝሙር መዘመር ማለት ሳናቀው የራሳችንን እምነት መካድ ማለት ነው። ምክንያቱም የራስን እምነት መካድና ሌላውን እምነት ዶክትሪን መቀበል ስለሚሆን በጥብቅ ይከለከላል። ምክንያቱም ኦርቶዶክስ እምነት መዝሙር ማለት ዜማ ብቻ አይደለምና መዝሙር ማለት ስብከት፣ ጸሎት ነው፣ ምስጋናም ነውና ማንም ሰው ከቤተክርስቲያን ከተለየ ወይም ከተወገዘ ሰው ጋር በቤት ውስጥ እንኳን አብሮ ቢኖር ቢዘምር ወይም አብሮ ቢጸልይ እርሱ ራሱ የተወገዘ ይሁን ይላል። ክልከላው ዝም ብሎ አይደለም፣ ሃይማኖት ፍፊ አይደለምና በስነ መለኮት ዶክትሪን አስተምሮ በፍትሐ ነገሥት በቀኖናው በያሬዳዊ ዝማሬ በምስጢራተ ቤተክርስቲያን በእነዚህ ሁሉ ልዩነት ስላለ ነው። ያም ሆኖ ብዙዎቻችን መዝሙሩን እንዘምራለን በማወቅም ባለማወቅም፣ ግን ዶክትሪኑን ብንከተል መልካም ነው። የተመለሰልህ ይመስለኛል።